አብዛኞቹ ታካሚዎቼ ከአንጀት ቀዶ ጥገና በኋላ በፍጥነት ለማገገም ምን አይነት ጥንቃቄና ነገሮችን እናድርግ ብለው በብዛት ይጠይቁኛል። ዶክተር ታደሰ ሀብተዮሐንስ እባላለሁ። የአንጀት ቀዶ ጥገና ሰብ ስፔሻሊስት ሐኪም ነኝ። ከአንጀት ቀዶ ጥገና በኋላ ሊደረጉ የሚገባቸው ጥንቃቄዎች ከቀዶ ጥገና በፊት አስቀድመን መነጋገርና ከታካሚዎቻችን ጋር መግባባት ያለብን ጉዳይ ቢሆንም ከቀዶ ጥገና በኋላ ግን አብዛኞቹ ታካሚዎቻችን በፍጥነት ለማገገም የሚገባቸውን ጥንቃቄ ዛሬ እነግራቸዋለሁ። በመጀመሪያው ሐኪሞች ባዘዙት መሰረት ከአልጋዎት በመነሳት መጠነኛ የሆነ እንቅስቃሴ ማድረግ የደም ዝውውርን ለመጨመርና የአመጋገብ ፍላጎትን ለማምጣት እንዲሁም በእግሮቻችን በሳምባዎቻችን አካባቢ ሊከሰቱ የሚችሉ የጎንዮሽ ጉዳቶችን ልንከላከልበት እንችላለን። ከዚህ በተጨማሪ ሐኪሙን በሚያዘን ሰዓት የሚወሰዱ ፈሳሽነት ያላቸውና የአንጀት እንቅስቃሴ ሊጨምሩ የሚችሉ የአመጋገብ ስርዓቶችን መውሰድ ይጠበቅብናል። ከዚህ በተጓዳኝ ህመሞትን ሊቀንስ የሚገባ በሐኪም የሚታዘዝ የህመም ማስታገሻዎች ልንወስድ ይጠበቅብናል። እንዲሁም አብዛኞቹ ቀዶ ጥገና ህመምተኞች በተለይም የአንጀት ቀዶ ጥገናዎች ማቅለሽለሽና ማስታወክ ሊያስከትሉ ስለሚችሉ ሊከላከሉ የሚችሉ ህክምና አይነቶችን በሐኪሞት ሊታዘዝሎት ይገባል። ከዚህ በተጨማሪ ቤቶትም ከሄዱ በኋላ ከአልጋ በመነሳት መጠነኛውን እንቅስቃሴዎች በማድረግ ሐኪሞት ባዘዞት መሰረት የሚወሰዱ ምግቦችን በመውሰድ እንዲሁም ቁስሎት አካባቢ የሚከሰቱ የተለዩ ነገሮችን በአጽንኦት በመመልከት ለሐኪሞት ሪፖርት ሊያደርጉ ይገባል። እነዚህና መሰል ነገሮችን በማድረግ እርስዎ ተባባሪ ከሆኑ ከህመሞት በፍጥነት ሊያገግሙ ይችላሉ። አመሰግናለሁ።